አላህ ስለመኖሩ የሚጠራጠር ሙስሊም የለም ማለት። ነገር ግን አንዳንድ ወጣቶች ይሄ ፈተና አልፎ አልፎ ይገጥማቸዋል። ስልክም ይደውሉልኛል። ሸይጣን ውስጥ መጡ አላህ አለ እንዴ ይላቸዋል። ኢማናቸው ሲደከም ሲያይ እንዲህ አይነት ፈተና የገጠመው አንድ ወጣት ወደ ጃዕፈር ሳዲቅ ወደ ተባሉ ትልቅ ዓሊም ፈትዋ ሊጠይቅ መጣ። ያ ሼኽ ያ ኢማም አኽቢርኒ ዐኒላህ፣ ስለ አላህ ንገረኝ፣ አላህ አለን እንዴ አላቸው። ቁርአንና ሐዲስ እንዳትለኝ አላቸው። ቁርአንም አለ ነው የሚል ሌላ ምን ይላል? ሌላ ሎጂካል ነገር እፈልጋለሁ። ጃዕፈር ሳዲቅ ምን አሉት? ኦኬ አሉት። ይሄን ተወውና በሎጂኩ በመንጥቅ ላስረዳህ አሉት። መርከብ ተሳፍረህ ታውቃለህ አሉት። አዎን አላቸው። ታዲያ በመርከብ እየሄድክ ከባድ ማዕበል መጥቶ ከቦ አጋጥሞ ያውቃል? በትክክል አላቸው። ማዕበሉ በጣም መርከቢቱን ሲያናውጣት ውስጥ አልተጨነቀም? አዎን። ውስጥ ሲጨነቅ ቢረዳ ያሰብከው አካል ውስጥ የነገረች የለም አሉት። አዎን አላቸው። ዛከ ሁወ አላህ ማለት እሱ ነው። ታዲያ ሲጨንቅህ ሲጠብህ መሽሎኪያ ቢያበጅልህ የምትመኘው ኃይል እሱ ማን ነው? አላሁ ረቡል ዓለሚን።